ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ ከጡት ካንሰር ጋር የተያያዘ ይሆናል። በተለይ የጡት ካንሰር በአሁን ሰዓት ላይ በጣም እየተስፋፋ መጥቷል። የበርካታ ሴቶችን ህይወት እየቀጠፈ ይገኛል። በነገራችን ላይ የጡት ካንሰር ወንዶችም ላይ ሴቶችም ላይ ሊከሰት ይችላል። ነገር ግን ወንዶች ላይ ከስንት አንዴ የሚገኝ ነው። አብዛኛውን ጊዜ የጡት ካንሰር ከሴቶች ጋር ተያይዞ የሚፈጠር ነው። ስለዚህ ዛሬ እስቲ ለጡት ካንሰር የሚያጋልጡ ነገሮች ምንድናቸው? በተለይ አሁን ላይ በጣም እየተስፋፋ ስለመጣ ይሄን ግንዛቤ ማወቅና አስቀድማችሁ ጥንቃቄ ማድረግ አለባችሁ። ብዙ ሰዎች አሁን ለጡት ካንሰር የሚያጋልጡ ነገሮችን አለማወቃቸው ለህመሙ ይዳርጋቸዋል። በኋላ ከተያዙ በኋላ ነው ሂደቶቹን የሚከታተሉት። ስለዚህ ለእንደዚህ አይነት ህመም እንዳትጋለጡ አስቀድማችሁ ማወቅና መጠንቀቁ የተሻለ ስለሆነ ይሄን መረጃ አጋራችኋለሁ። ለጡት ካንሰር የሚያጋልጡ ነገሮች ምንድናቸው? ምን አይነት ጥንቃቄ እናድርግ የሚለውን እናያለን። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ በርካቶች ጋር እንዲደርስና እንዲማሩበት አድርጉ። በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ደረጃ ለጡት ካንሰር የሚያጋልጣችሁ እድሜ መጨመር ነው። በነገራችን ላይ እድሜ ከፍ ሲል ከሚመጡ ችግሮች አንዱ እንደዚህ አይነት ህመሞች ናቸው። ከእድሜ መጨመር ጋር ተያይዞ የጡት ካንሰር ሊከሰት ይችላል። በተለይ ሴቶች እንግዲህ ካረጡ በኋላ እድሜያቸው ወደ 40 50 እየገባ እያለፈ በሚሄድበት ጊዜ የሚኖሩ የተለያዩ የሆርሞን ለውጦች የተለያዩ ነገሮች አሉ። ከዚህ ጋር ተያይዞ ታዲያ የጡት ካንሰር የመከሰት እድሉም ይሰፋል። ከወጣትነት ይልቅ እድሜ ከፍ ሲል የጡት ካንሰር የመከሰት እድል አለው። ታዲያ ይሄንን እንዴት አድርገን መከላከል እንችላለን? ከእድሜ መጨመር ጋር ተያይዞ የሚመጣን የጡት ካንሰር ለመከላከል አኗኗርን አመጋገብን ማስተካከል ነው የሚወስነው። አንደኛ የአካል ብቃት እንቅስቃሴ ማድረግ፣ አመጋገብን ጤናማ ማድረግ፣ በቂ እንቅልፍ መውሰድ። እንደዚህ አይነት አኗኗራችሁን ስታስተካክሉ እድሜያችሁ ቢጨምርም ለዚህ ህመም እንዳትጋለጡ ያደርጋል። ስለዚህ አንደኛ ማምጫው እድሜ ነው። እድሜ የሚያመጣውን የጡት ካንሰር ደግሞ በእነዚህ ነገሮች መከላከል ትችላላችሁ። ሌላኛው ጡት አካባቢ የተፈጠረ ችግር ከነበረ ይሄ ማለት ለምሳሌ በሆነ ነገር መመታት፣ መቆረጥ እንደዚህ አይነት ችግር ጡታችሁ አካባቢ ከተከሰተ ሴቶች የሆነ ነገር ጡታችሁን መቷችሁ ከነበረ፣ ቆርጧችሁ ከነበረ እነዛ ነገሮች በሰዓቱ አስፈላጊውን ሕክምና ክትትል ካላደረጋችሁ በኋላ ላይ ኢንፌክሽን ውስጡ ሊፈጥር ይችላል። ይህ ኢንፌክሽን ቀስ እያለ የጡት ካንሰር እንዲፈጠር ሊያደርግ ይችላል። ስለዚህ ጡት አካባቢ መመታት፣ መቆረጥ እንደዚህ አይነት የሆነ ግጭት ደርሶባችሁ ወይ ዝም ብላችሁ ትታችሁት ለጊዜው አሞትቷችሁ እናንተም ችላ ብላችሁት ከሆነ በኋላ ላይ ቀስ እያለ ስር እየሰደደ ሊሄድ ስለሚችል እንዲህ አይነት ነገሮችን መጀመሪያ ችግሩ ሲፈጠር ጥሩ ሕክምና አግኝታችሁ ውስጡ ምንም ችግር እንዳልተፈጠረ ማረጋገጥ ያስፈልጋል። ነገር ግን እንዲህ አይነት ነገሮች በራሳቸው ለጡት ካንሰር እንደሌላ አምጭ ምክንያት ናቸው። ሌላው በዘር ነው። በነገራችን ላይ በዘር አሁን ሴቶች በእናት በእህት ከዚህ ቀደም የጡት ካንሰር ችግር ተፈጥሮ ከነበረ ይሄ በዘር የመሄድ እድሉም በጣም ሰፊ ነው። ነገር ግን እዚህ ጋር መናገር መፈልገው በተለይ በዘር የሚመጣውን የጡት ካንሰር ልክ ከእድሜ መጨመር ጋር ተያይዞ የሚመጣውን አይነት የጡት ካንሰር ስለሆነ መከላከል ትችላላችሁ። እሱንም በምድሮ የምትከላከሉት ስፖርት በመስራት፣ አመጋገብን በማስተካከል፣ በቂ እንቅልፍ በማግኘት በእነዚህ ነገሮች አመጋገባችሁ ከተስተካከለ፣ አኗኗራችሁ ከተስተካከለ በዘራችሁ ቢኖር ራሱ ወደ እናንተ ላይመጣ ይችላል ማለት ነው። እናንተ አመጋገብ ካላስተካከላችሁ አኗኗራችሁ ጤናማ ካልሆነ ነው ይሄ በዘር ወደ እናንተ የሚመጣው። ነገር ግን በዘርም እንደሚተላለፍ ማወቅ አለባችሁ። ያን በነገርኳችሁ መንገድ አስቀድማችሁ ለመከላከል ጥረት ማድረግ ነው። ሌላኛው ውፍረት ነው። እንግዲህ ውፍረት ለጡት ካንሰር ሊያጋልጥ ይችላል። ነገር ግን እዚህ ጋር በደንብ ማወቅ ያለባችሁ ከልጅነታችሁ ጀምሮ የነበረ ውፍረት አብሯችሁ ያደገ ውፍረት ከሆነ እሱ ጉዳት የለውም። ነገር ግን ብዙ ጊዜ ለተለያዩ ችግሮች የሚዳርገው ከጊዜ በኋላ የመጣ ውፍረት ነው። መጀመሪያ
ቀጭን ከነበራችሁ ወይንም የተስተካከለ አቋም ላይ ከነበራችሁ በኋላ ወይ አመጋገባችሁን ባለመቆጣጠር የአካል ብቃት እንቅስቃሴ ባለማድረግ የረጅም ጊዜ እየተቀመጣችሁ ይሄ እንቅስቃሴዎቻችሁን እየገደባችሁ ቀስ ያለ ውፍረት ከመጣባችሁ ቦርጭ አላስፈላጊ ውፍረት ከመጣባችሁ ያሃ ለብዙ ችግር ይዳርጋል። አንዱ ይሄ ለጡት ካንሰር ያጋልጣል። ስለዚህ ከልጅነት አብሮ ያደገው ውፍረት ጉዳት የለውም። ነገር ግን ከጊዜ በኋላ የመጣባችሁ ውፍረት ከሆነ እሱ ለጡት ካንሰር ሊያጋልጥ ስለሚችል ይሄንን አስቀድሞ ማጥፋት ያስፈልጋል። ቦርጭ ካለ መቀነስ፣ ስፖርት መስራት፣ መንቀሳቀስ፣ አመጋገብን ማስተካከልና ይሄ ከጊዜ በኋላ የመጣውን አላስፈላጊ ክብደት ውፍረት በጊዜ ልክ ለሆነ ችግር ከዳረጋችሁ በኋላ አይደለም ለመቀነስ መሞከር፣ አስቀድሞ ነው መከላከል። ስለዚህ አስቀድማችሁ ማጥፋት ያስፈልጋል። ሌላው ሱሶች ናቸው። በተለይ አልኮል አዘውትሮ መጠጣት። አሁን ሴቶች አልኮል አዘውትራችሁ የምትጠጡ ከሆነ አንደኛ ነገር ሰውነታችሁ ለድርቀት ይጋለጣል። ሌላው ደግሞ የሆርሞን መዛባት ችግር ያመጣል። እነዚህ ነገሮች ለጡት ካንሰር እንድትጋለጡ ትልቅ ጫና ያሳድራሉ። በተለይ የሆርሞን መዛባት በሴቶች ላይ ሲፈጠር ለጡት ካንሰር ያጋልጣል። አልኮል መጠጦችን አዘውትሮ መውሰድ እነዚህ ድርቀቶችን፣ የሆርሞን መዛባት እንዲህ አይነት ነገር ስለሚያመጣ ይሄን ችግር ይፈጥራል። ስለዚህ በተቻለ አቅም እንደዚህ ጠንከር ያሉ አልኮል መጠጦችን አዘውትራችሁ የምትወስዱ ሴቶች ካላችሁ ይሄን ማቆም ያስፈልጋል። ሌላው ከወሊድ ጋር ተያይዞ የተወሰኑ ነገሮችን ላንሳ። አንደኛ ነገር ሳትወልዱ መኖር። በነገራችን ላይ ሴት ልጅ ከወለዱ ሴቶች ይልቅ ከነጭራሹ ሳይወልዱ የቀሩ ሴቶች ለጡት ካንሰር የመጋለጥ እድላቸው በጣም ከፍተኛ ነው። መውለድ በራሱ የሴትነት አንደኛው ተፈጥሮ ስለሆነ መውለድ በራሱ ይሄን ህመም ለመከላከል የጡት ካንሰርን ለመከላከል ይረዳል። ነገር ግን ሳይወልዱ ከነጭራሹ ሳትወልድ የምትኖር ሴት ለጡት ካንሰር የመጋለጥ እድሏ ይጨምራል። ይሄንንም እንግዲህ በተቻለ አቅም አመጋገብን፣ አኗኗርን በማስተካከል ለመከላከል መሞከር አለባችሁ። ነገር ግን ሳይወልዱ መኖር በራሱ ለጡት ካንሰር እንደሚያጋልጥ ማወቅ ያስፈልጋል። ሌላው ማረጥንም በዚህ ውስጥ ማንሳት ፈልጋለሁ። በነገራችን ላይ ሴት ልጅ መውለድ በምታቆምበት እድሜ ላይ በተለይ ከዚህ ጉዳይ ጋር ተያይዞ አንዳንድ ሴቶች የሚሰሩት ነገር ምንድነው? ሴት ልጅ በምታረጥበት ጊዜ የኤስትሮጅን ሆርሞኗ ይቀንሳል። ታዲያ አንዳንድ ሴቶች ይሄንን ሆርሞን ለመጨመር ወይንም ከማረጥ ጋር ተያይዞ የቀነሰውን ሆርሞን ለመመለስ ለማስተካከል ሲሉ የሚወስዷቸው ህክምናዎች አሉ። እነዛ ህክምናዎች በጣም ብዙ ሴቶችን ለጡት ካንሰር አጋልጠዋል። ስለዚህ እንዲህ አይነት ነገር ላይ ጥንቃቄ ማድረግ መቻል አለባችሁ። ይሄ ከማረጥ ጋር ተያይዞ የሚመጣ የኤስትሮጅን ሆርሞን መቀነስ፣ እሱን ሆርሞን ለመጨመር የሚደረጉ ነገሮች ለእንደዚህ አይነት ነገር ሊያጋልጥ ስለሚችል ይሄን ማወቅ አለባችሁ። የእርግዝና መከላከያዎችንም በዚሁ ማንሳት ፈልጋለሁ። በተለይ ሴቶች የተለያዩ እርግዝና መከላከያዎችን ዝም ብላችሁ የምትወስዱ ከሆነ እሱም የሆርሞን መዛባት የተለያየ ችግር ስለሚያመጣ ለጡት ካንሰር ያጋልጣል። ስለዚህ ብትችሉ ለራሳችሁ አንድ ህክምና ሐኪም አማክራችሁ ቋሚ የሆነ መከላከያ መውሰድ ነው እንጂ ያገኛችሁትን ሁሉ በየጊዜው ዝም ብላችሁ እየቀያየራችሁ የምትጠቀሙ ከሆነ ይሄም ችግር ነው። እንግዲህ እንደ አጠቃላይ በተለይ የጡት ካንሰር አጋላጭ ምክንያቶች እነዚህ ስለሆኑ እነዚህን ነገሮች ሴቶች በደንብ ማወቅና ጥንቃቄ ማድረግ ከዚህ አስከፊ ህመም ራሳችሁን ለመጠበቅ ይረዳችኋል ማለት ነው። ይህን መረጃ ላይክ፣ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም እንገናኛለን። እስከዛው በያላችሁበት መልካም ጊዜ